ከዚህ በኋላ በመንገድ ይዳለ አትጠረጥ፣ እገላለሁ። እሺ አላየሁክም ነው ባላይክ እመርጣለሁ። እጹባ እንተዋወቃለን እኮ ቢያንስ አንዴ ላስረዳሽ። ምኑን ነው የምታስረዳኝ? እንደ ጅል ማየትን ወይስ ፍቅሬ እንደ ሞኝነት መቁጠርን? እሱን ነው የምታስረዳኝ? አንዴ ስሚ። ምኑ ልስማ አብርሽ? ብዙ ነገር እኮ መናገር እየፈለግኩኝ የሰው አፍ ውስጥ እንዳትገባ ብዬ ነው ሁሉም በወዲ አፍኜ ዝም ያልኩት። ቆይ እኔ እንደዚህ ማድረጉ ምን ይጠቅማል? አንተ ቆይ ከኔ ምንድን ነው የምትፈልገው? ይቅርታሽን ብቻ። ማርያምን ነው መቼም ቢሆን ለአንተ ይቅርታ አላደርግልም። እሺ አርፌ በተቀመጥኩበት ቁጭ ባልኩበት መጥተህ እዚህ ሁላ ነገር ውስጥ ከት ቆይ እሺ እኔ ምን ላድርግ? ምን አድርጊ ነው የምትለኝ? እንዴ ልቀቀኝ። ሲጀመር እኔ እንጂ ነው ልቤን የትም ማዝረግረግ። ከዚህ በኋላ በመንገድ ይዳለ አትጠረጥ፣ እገላለሁ። እሺ ስማ፣ ፍቅር የልጅ ተረት ተረት አይደለም። እሺ እንድትጫወትበት ደግሞ የተሰበረ ሰው ምንም ነገር ሊያደርግ ይችላል። አትጠራጠር፣ እኔም ቢሆን አደርገዋለሁ። ወይኔ አረ ወይኔ ጉዴ! ሐሰን ዘይነባ! አረ ወይኔ! አረ ጉዶንኩኝ! አረ ዘይነባ! ምንድነው ቻለ? ምንድነው? ምን ሆነ ነው? ምንድነው? አረ ምጧ መጣ። ምንድነው ማረገው? አረ ምጧ መጣ። ትላንት ጠርጥሬ ነበር እኮ ሲጫጫናት። በል ሐሰኔ ሂድና መቤትን ጥራ። አንተም አምቡላንስ ጋር ደውል። እሺ። ወይኔ! አረ ወዴ ልጅ ወዴ! ዘይነባ ጠብቅኝ እንጂ ምን ላርግ? ጨነቀኝ። እሺ። አረ ወዴት አባቴ ልግባ? አረ ስልኩ የት አለች? ልደውል። እሺ። ወይ አረ ዘይነባ ስልኩን አጣው። ሐሰን ጋር አለ። ወይ ሐሰን! ውይ የኔ እናት ቆየ እንዴ ከጀመራችሁ? ብዙም አልቆይም። አረ ወይኔ ወንድ ልጅ ወይኔ እሺ ልምጣ ይኸው በፈጥራ ሰጠኝም እንዴ ስልኩን ሰጠኝ። ተጨነኩ። አማላጅቷ አንቺ እርጅኝ እንጂ ኧረ አንቺ አንተ ከጭንቀት ልከሽበት ቀን በይ። ያ አላህ ቻለ እንኳን ደስ አለ። እንኳን ደስ አለ ያ ረቢ። እሰይ ወንድ ልጅ ከነቃጭሉ እሰይ መቤቴ እሰይ። በል ባለፈው እንደፎከርከው ወይፈንህን አረዳ። የምን ወይፈን ብቻ? ዛሬ ልደታም አይደለች? ሰንጋውንም ነው እንጂ ማርደው። ዛሬ ልደታ ስለሆነች ለለካ መጣ። እናንተ መላመላ በሉ። እኔም ቤት ያለው እሺ ሀቂስ ሀብቲስ እናቴስ ልጅነቴስ አላህ ይስራን ይስጥ ያ አላህ። ሀቢባ ሀጎስ
ነህ? ደህና ነኝ። በመኪና ስንጠብቅሽ ምን ሆነሽ ነው በእግር የመጣሽው? ምን ነው ችግር አለ እንዴ? አስጨነቅሽኝ ሀቢባ። ምን እባክህ 8 ዓመት ሙሉ ሴት ናት ብለው ከደፈሩኝ በኋላ ሀገራቸው ላይ ሌባ ናት ብለው አሳሰሩ። 2 ወር ከታሰርኩ በኋላ ወደዚህ ላኩኝ። ሀቢባ ይቅርታ። እንደው ካላስቸገርኩ አቢ ቤቱ ስለጠፋብኝ ትወስደኛለህ? አረ ችግር የለውም እኔ አሳይሻለሁ። ለውስጥ ያሰለቅሶ ሰዋችን ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት። አቢ አቢ ነው አቢ ማን ነው? አገሬ ሞተ አባ ውሃ ልማቶች ናቸው እንዴ? ማናት? ሚስቱ ነኛ። ንብረቴስ፣ ሀቄስ፣ ሀብቴስ፣ ሴትነቴስ፣ ልጅነቴስ፣ አላህ የስራህን ይስጥ። ያ አላህ ሀቢባ እኔ ምን እንደምልሽ አላቅም። ሄሎ፣ ያንን ጉዳይ እንዴት አረክልኝ? አንቺ እዛው ቁጭ ብለሽ እኮ መጨረስ ትችያለሽ። እንዴት ሆኖ? ወደ 6781 በመደወል ከኢንፎ ፕላስ ሙሉ መረጃ ማግኘት ትችያለሽ። ሙሉ መረጃ ይሰጡኛል? አዎ ሙሉ መረጃ እነሱ ይሰጡሻል። እሺ ቻው። እሺ በቃ ቻው። ሀቢባ